ፕሌይ ስለሚባለው ፕላትፎርም ነው። ይህ ላይቭ ስትሪም ፕላትፎርም እጅግ በጣም ጥሩ የሚባል በአሁን ላይ በጣም ብዙዎች እየሰሩበት ያለው ፕላትፎርም ነው። አዲስ ነው፣ በቅርብ የጀመረ ነው። ብዙዎቻችሁ ሰርታችሁ ትጠቀማላችሁ ብለን እናስባለን። ቴሌግራማችሁ ላይ በዚህ መልኩ ሊንኩ ይላክላችኋል። ሊንካችሁን ክሊክ አድርጋችሁ ስትገቡ ቤተሰብ እንዴት በዚህ መልኩ ናችሁ? ዛሬ ይዤላችሁ የመጣሁት ይላችኋል። እዚህ ጋር ሲመጣላችሁ አንደኛ ፕሮፋይሉን ይከፍትላችኋል። ከዛ የምታደርጉት እናንተ ምንድን ናችሁ? እዚች ጋር ያለን አይዲያችሁን ብቻ ሰሌክት አድርጋችሁ ማርክ አድርጋችሁ ሰሌክት ታደርጋላችሁ። እሱን ኮፒ ካደረጋችሁ በኋላ ዳውንሎድ ነው የምታደርጉት። ደን ዳውንሎድ ካደረግን ስናደርገው ቀጥታ ወደ ምን ይወስደናል? ወደ ፕሌይ ስቶር ይወስደናል። ፕሌይ ስቶር ላይ ስንሄድ በዚህ መልኩ ያመጣልናል። እኛ ምን ማድረግ ነው የሚጠበቅብን? ኢንስቶል ማድረግ ነው የሚጠበቅብን ማለት ነው። እዚች ጋር መተን እዚህ ጋር ኢንስቶል እናደርጋለን ማለት ነው። ከዛ ኢንስቶል አድርጎ ይጨርሳል። ልክ በዚህ መልኩ ኢንስቶል አድርጎ እንዲጨርስ ትንሽ ደቂቃ እንጠብቀዋለን። አሁን ኢንስቶል አድርጎ ጨርሶልናል። ወደ ቀጣይ ስቴፕ እንሄዳለን ማለት ነው። አሁን ኦፕን እንለዋለን ማለት ነው። አሁን ኦፕን እንለዋለን፣ ማርክ ያደረኩላችሁ ማለት ነው። ኦፕን ትሉታላችሁ። ቀጥታ ወደ እዚህ ያመጣልን በሎጊን ዊዝ ፎን ነምበር ኤንድ ጎግል ይላል። እኛ በምንድን ነው ሎጊን የምናደርገው? በጎግል ማለት ነው። በጎግል ሎጊን እናደርገዋለን። ከዛ እንደዚህ ያመጣልናል። ኮንቲኒው እንለዋለን። ኮንቲኒው ስንል ቀጥታ ቪፕላይ ኢሜል አማራጮችን ያመጣልናል ማለት ነው። ካመጣልን ኢሜል አማራጭ ውስጥ በአንዱ እኛ መግባት በምንፈልገው ሎጊን አድርገን እንገባለን ማለት ነው። ሎጊን አድርገን ስንገባ ልክ ሊጠይቀን ይችላል። በዚህ መልኩ አግሪ በሉ ሊሉ ይችላል። ዳይሬክት ሊገባ ይችላል። በዚህ መልኩ እንገባለን ማለት ነው። ወደ ውስጥ እንገባ በዚህ መልኩ ይመጣልናል። ቹዝ ዩር ጀንደር የሚል ይመጣልናል። ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ላይ ከዛ ሰሌክት ዘ ዴት ኦፍ ዩር በርዝ የሚል አለ። 18 ዓመት በላይ እንዲሆንላችሁ አድርጋችሁ መምረጥ ትችላላችሁ። ከዚህ ከታች እያንቀሳቀሳችሁ እዚህ ለምሳሌ ጃንዋሪ 1 1993 ወይም 2007 አድርጋችሁ ደን ማለት ትችላላችሁ። እድሜያችሁ ብቻ ከ18 ዓመት በላይ እንዲሆን አድርጋችሁ ማለት ነው። ከዛ ስትገቡ በዚህ መልኩ እነዚህ ሰዎች ታገኛላችሁ። በዚህ ሰዓት እየሰሩ ያሉ ሰዎችን ነው የምታገኙት። እዚህ ጋር ሪፕሌይ ላይፍ አለው፣ ኢንቫይቴሽን አለው፣ የተለያዩ አማራጮችን እዚህ ላይ እናያለን። ምንድነው የምናደርገው? ብዙ ሰዎች ኢንቫይቴሽን ሊልኩላችሁ ይችላሉ። ቼክ እናደርጋለን። ማን እንደላከልን ቼክ እናደርጋለን ኢንቫይቴሽኑን። ከዛ ጆይን ማድረግ እንችላለን ማለት ነው። እዚህ ጋር አንዱን ቼክ ማድረግ ያለብን እሱ ፓርት ስለሆነ ማለት ነው። ኢንቫይት ያደረገን ሰው ማን ነው የሚለውን ለመለየት ማለት ነው። ቼክ አድርገን እንገባለን። ወደዚህ ሲመጣ እዚህ ጋር ነው የምንመጣው ማለት ነው። በቀጥታ አሁን የምናደርገው ምንድን ነው? ከዚህ በኋላ እቺ ጆይን ጊልድ የምትለዋ ቦታ ላይ ክሊክ እናደርጋለን። ይሄ ፕሮፋይላችን ላይ ገብተን ጆይን ጊልድ የምትለው ቦታ ላይ እንገባለን። ክሊክ ስናደርጋት በቀጥታ ይከፍትልናል። ምንድነው የሚከፍትልን? ኮዶች አሉት። ቅድም ስታቲክስ ውስጥ ሄደን ወይም የሆነ ቦታ ያስቀመጣችሁትን ኮድ ምን ታደርጋላችሁ ማለት ነው? ኮል አድርጋችሁ ታመጣላችሁ። ስታቲክሱ ላይ የላከላችሁ ሰው ኢንቫይቴሽን ኮድ ላይክ ሲቢ ምናምን አይነት ነገር ብሎ በተለያየ መልክ ኮዱን ሊያመጣ ይችላል። ከተላከላችሁ ቦታ ኮፒ አድርጋችሁ ታመጡና ወደ ፕላትፎርሙ እንመለሳለን። ወደ ፕላትፎርማችን ከተመለስን በኋላ ዋናው እዚህ ኮድ የጠየቀን ቦታ ላይ የምናደርጋለን ማለት ነው። ኮፒ ካደረግን ፔስት እናደርግበታለን ማለት ነው። ለምሳሌ ቴሌግራም ላይ ሊሆን ይችላል፣ ዋትስአፕ ላይ ሊሆን ይችላል። የተላከልን ጊልድ የምትለዋን ጆይን ጊልድ የምትለዋን እነካለን። ከዛ በኋላ ኮፒ አድርገን ያመጣነውን ምን እናደርጋለን ማለት ነው፣ እላው ላይ ፔስት እናደርጋለን። ያው ኢንተር ዘ ኤጀንት ኮድ ይላል። ኤጀንት ኮዱን የተላከልንን ኤጀንት ኮድ ኮፒ አድርገናል። ጫን አድርገን ፔስት እናደርግበታለን ማለት ነው። ልክ እሱ ጫን ስናደርግ በዚህ መልኩ ኤጀንት ኮዱ ፔስት ይደረጋል ማለት ነው። ከዛ ቀጥሎ የምናደርገው ሰሚት ነው የምናደርገው። ሰሚት ስንለው በቀጥታ የሚወስደን ወዴት ነው? እዚህ ጋር የነበሩን መጀመሪያ የነበሩትን ፔጆች በሙሉ ይቀይረዋል ማለት ነው። በዚህ መልኩ ያመጣልናል። ደን ከዚህ በኋላ የምንሄደው ቀጥታ እዚህ ጋር ጨረስን። በተመሳሳይ ሁኔታ ቀጣይ የኤጀንት ሬጅስትሬሽናችንን እዚህ ጋር ጌት የሚለው ክሬተር ሰንተር የሚል ተፈጥሮልናል። ከዚህ በኋላ እዛ ጋር ጌት ቬሪፋይድ ማድረግ የምንፈልገውን ነገር ቬሪፋይድ የምናደርጋቸው ነገሮች በሙሉ ማድረግ እንችላለን። ታስክ ላይ የምንፈልገውን ታስክ የምንሰራበት ቦታ ነው። ስታቲክስ በተመሳሳይ ሁኔታ ስታቲክስ ውስጥ ገብተን
የራሳችን ኮድ ደግሞ በኋላ የምናይበት ቦታ ነው። እኔን ለማግኘት የፈለገ ሰው ቀጥታ የኔ ፕሮፋይል ውስጥ ይገባል። እዚህ ሆም የሚለውን ትነካላችሁ። ሆም የሚለውን ቦታ ወይም ጊልድ የምትለውን የኔን ኮድ ታገኛላችሁ። ጊልድ የምትለውን ስትነኩ የኔን ኮድ ታገኛላችሁ በእኔ ስር ስለተመዘገባችሁ። ዞሮ ዞሮ እኔ እልክላችኋለሁ አይዲዬን። ሆም ውስጥ ገብታችሁ ክሊክ ስታደርጉ በቀጥታ የት ላይ ትወስዳላችሁ? ኮፒ ብላችሁ ሰርች ባሩ ላይ ሰርች ስታደርጉ እኔን ታገኙኛላችሁ ማለት ነው። የበለጠ እንዳስረዳችሁ እንዳስተምራችሁ አብረን እንድንሰራ ሰርች አድርጋችሁ እኔን ታገኛላችሁ ማለት ነው። ኦልሬዲ በእኔ አይዲ ሬጂስተር አድርጋችኋል። በቀጥታ ሰርች ስታደርጉ እኔን ታገኛላችሁ። አብረን ስራችንን መስራት የምንችልበትን እድል ፈጠርን ማለት ነው። ከዛ እያንዳንዱን ዲቴል ነገር የማስተምርበት ፓርቲ ላይ ላይቭ ላይ የምንገናኝበትን ስራ ፈጠርን ማለት ነው። ከዛ ስትከፍቱ ታገኛላችሁ። ፎሎው ማለት ትችላላችሁ። በዛ መልኩ መሄድ ትችላላችሁ ማለት ነው። ይሄን ይመስላል። ሜሴጅ መጻፍ ከፈለጋችሁ እዚህ ጋር ይሄንን አስረዳኝ ብላችሁ የኔን ፕሮፋይል በመንካት ውስጥ ላይ ገብታችሁ አስረዳኝ ብላችሁ መጠየቅ ትችላላችሁ። እንደዚህ ብላችሁ መጠየቅ የምትችሉበት እድል አለ ማለት ነው። ቀጣዩ ዊፕላይ ኤጀንሲ ፕሮግራም በሚለው ላይ ኤጀንት ሆናችሁ መመዝገብ የምትችሉበት እድል አለ። ክሊክ ቱ ጆይን የሚለውን ክሊክ እናደርጋለን። ኤጀንት ሆናችሁ ደግሞ ለመመዝገብ ከፈለጋችሁ እሱም ክሊክ ቱ ጆይን የሚለውን ጆይን ኤጀንት ፕሮግራም የሚለውን ጆይን ካደረጋችሁ በኋላ ይሄን ይመጣላችኋል። ደን እዚህ ጋር የምናደርገው ምንድነው? አንደርስታንድ ብለን ፖሊሲውን ጆይን ነው የምንለው። ከዛ ዩር ኤጀንት ኔም እናንተ ኤጀንት የምትሆኑበት የኤጀንት ስማችሁን፣ ከዛ የዋትስአፕ ነንበራችሁን፣ ከዛ የምትኖሩበትን አገር መርጣችሁ ኮንፊርም ማድረግ ነው ማለት ነው። ለምሳሌ አዲስ ሰው የራሱን ስም የፈለገውን መጻፍ ይችላል። ዋትስአፕ ነንበሮቻችን እንጽፋለን። ዘን ሀገር እንመርጣለን። ኢትዮጵያ አለች። ኢትዮጵያን መርጠን ኮንፊርም ስንል ኦልሬዲ ሰሚት እናደርጋለን ማለት ነው። ሰሚት ይሆናል። ሰሚት ማድረግ እንችላለን ማለት ነው። ከዛ ሰሚት ስናደርግ በዚህ መልኩ እንመጣ። ሆስትም ኤጀንትም ሆነን ሬጂስተር ማድረግ ቻልን ማለት ነው። ከዛ በኋላ የሚመጣልን እዚህ ጋር ከታች ኤጀንት ሴንተር የሚሉ አሉ። እዚህ ጋር ስታቲክስ አለ፣ ማይ ሆስት አለ፣ ሰብ ኤጀንት አለ፣ ኢንቫይት ኤንድ ኤርን የሚል ምርጫ ይመጣልናል። ይህን ይመስላል።